በመጀመሪያ የወጣነው የአማራ ህዝብ ጥያቄ አለ በሚል የወጣን ነበር እና ጥያቄው እንደ ጥያቄ ልክ ነን ብለን ነበር የወጣነው። ግን ከዛ ሰዓት በኋላ የተለያዩ ፖለቲከኞች ጥያቄያቸው የአማራ ህዝብ ጥያቄ አልነበረ። ምናልባት እነሱ የፈለጉት የነበረ የአማራ ህዝብ ጥያቄ ለህወሓትና ለሻዕቢያ ነው አሳልፈው የሰጡት ማለት ነው። እና እኛም ልክ አይደለም በሚል አንድ አመት በፊት እነሱም በዛ ልክ ሊረዱን አልቻሉም። አሁንም ቀጣይም ስራችንን ድጋሚ ከሻዕቢያ ጋር ከግብጽ ጋር ከሱዳን ጋር ነው እነሱ የሰሩት ማለት ነው። ስለዚህ ልክ አይደለም በሚል እኛ የስራ ደግሞ ወደዚህ መምጣት ሲሆን እና አዳጋው ምንድነው? እነሱ የኢትዮጵያ ሉዓላዊነት ነው እንትን እያሉ ያሉን ማለት ነው። ስለዚህ አሁንም ቢሆን እኔ መናገር የምፈልገው አሁንም ታጋይ ወንድሞቻችን የኔ ሰላም ጥሪውን ተቀብለው ወደ መንግስት እንዲመጡ የሚል መልዕክት ማስተላለፍ እፈልጋለሁ። ከዚህ ሰዓት በኋላ እኔ ማለት ስመጣ ብቻዬን ለመምጣት አይደለም የመጣሁት፣ ብዙ ጓዶች አሉ። እነሱንም የሰላም ጥሪውን ተቀብለው እንዲመጡ የበኩሌን ድርሻ እወጣለሁ ማለት ነው። ከዚህ ሰዓት በኋላ ምናልባት እኛ በምንቀሳቀስባቸው ቦታዎች ማህበረሰባችን የሚያምኑ በእኛ እና እኛን ወደዚህ ስንገባ አይቶ ማህበረሰባችን ከዚህ ሰዓት በኋላ ከፋኖ ጎን ይቆማል የሚል ሀሳብ አይኖረንም። ምናልባት ወጣቱም ፋኖቻችንም ሳይቀሩ ዛሬም እየመጡ ነው ያሉ። ከሰዓት በኋላ ሁሉም ይመጣሉ ማለት ነው። ይሄ 100% የምናገረው ነገር ስለሆነ እና ትናንት አንድነት ስራን የሚሉት የአንድነት የሰሩት ከሻዕቢያ እና ከህወሓት ጋር የሰሩት ማለት ነው። ከዛ ውጭ የአማራን ጥያቄ የሚመልስ አይደለም የተሰሩት። እኔ ከዚህ በፊት የነበርኩትኝ የኢትዮጵያ መከላከያ ሰራዊት ኮማንዶ አባል ነኝ። ከዛን ሰዓት በኋላ የአማራ ህዝብ ጥያቄ አለው ሲባል ያን ተቀብዬ ጥያቄውን እናስመልሳለን ብዬ መጥቻለሁ እንጂ እኛ እንደዚህ የኢትዮጵያ ህዝብ በዚህ እንትን ውስጥ ይወድቃል ብለን አስበን አይደለም የጀመርነው። ግን አሁን ሌላ ሲሆን አጀንዳው እኛ ከሰዓት በኋላ ከመንግስት ጋር እንቆማለን ብለን ወጥተናል። አሁን እየሄዱበት ያለው የመጨረሻ የነሱ ግብ ብለው ያሰቡት የኢትዮጵያን ሉዓላዊነት ማጥፋት ነው። በየጋራ ከሻዕቢያ እና ከህወሓት ጋር ሆነው ኢትዮጵያ መውጋት ነው የሚፈልጉት። ሌላ ዓላማ የላቸውም። ያው በህዝብ ላይ ህዝባችን በነገራችን ላይ ህዝባችን አልቋል። አሁን ባለው ሁኔታ የኢትዮጵያ ህዝብ በሙሉ እያለቀ ነው ያለው። ስለዚህ ይሄ ደግሞ ምንድነው ሲባል ኢትዮጵያን ለመምታት የታሰበ አደረጃጀት ነው ያለው። እሺ፣ በመጀመሪያ ደረጃ አብራሪት ብርጌድ ሻለቃ አዛዥ፣ የሻለቃ አራት አዛዥ እያልሰው ተፈራበታለን። በመጀመሪያ ደረጃ ወደ ትግል ስንገባ የአማራን ህዝብ ነፃ እናውጣ በሚል ነው የገባ ነው። ግን እየታገልን ያለንበት ሂደት አሁን ላይ አመጣጡ ብዙም ደስ ስለማይል ስንጀምር የነበረውና አሁን ያለበት ይለያያል። ምክንያቱም አሁን ላይ ያለው የግለሰቦች ፍላጎት ማሟላት ካልሆነ በስተቀር ህዝቡን ከማጎሳቆልና ከመጉዳት በስተቀር ያመጣነው ለውጥ ስለሌለ እኔ ከዚህ ትግል ራሴን ላገል የቻልኩበት ዋና ምክንያቱ ይሄ ነው። አቀባበል በምርጡ አቀባበል ተደረገልን፣ አሪፍ ነው። በዛ ላይ ያለው ሰራዊቱ አሁን እዛ ጋር ያለው ሰራዊት ምንም የሚያውቀው ነገር የለውም፣ ዝም ብሎ መታገል ነው የሚያውቀው። ህዝቡ ግን ምንም እየጠቀምነው ነው ብዬ እኔ አላምንም። ምክንያቱም ከኛ ጋር ያለው አመለካከትም በጣም እየቀነሰ ነው።